ተረጋጋጁ ይጃ ሰላም እንደምን አላችሁ የቪቲ ፋም የዩቲዩብ ቻናል ተከታታዮች። እንግዲህ ዛሬ ኢንትሮአችንን ቦቾ ጉድ ኢንትሮ ልናደርገው ነው። አገባባችንን ልናሳምር ነው። በእናንተ ፍቅር ስፖንሰር የተደረገ የሚቀርበው የቪቲ ፋም ሪአክሽን ቪዲዮ እንግዲህ እንደተለመደው ሰዓቱን ጠብቆ ክቻስ ተብሏል። እንግዲህ እንደተለመደው የሳምንቱ ምርጥ ምንላቸውን ቪዲዮዎች ከቲክቶክ ላይ በላልገን አምጥተናል። እንግዲህ አብረን ፈታ እንላለን ብዬ አስባለሁ። ፏ እንላለን። ዛሬ ያባበደ ቪዲዮ ነው ያመጣነው። እንግዲህ እንደተለመደው ቪዲዮአችንን ላይክ አድርጋችሁ ጀምሩ። ዛሬ እንግዲህ ያባበደ ቪዲዮ ነው ያመጣነው። ሌላ ታሪክ ብቻ አብረን ፈታ እንላለን። ቀጥታ ወደ ቪዲዮ። ሰላም ጤና ይስጥልኝ። እንዴት ናችሁ? ታኩር በገሽቶት ነው የፈመሰው እና ምን አሰብኩኝ እኔ ዶሮ ቢገጨኝ የት እንደምደርስ ለማወቅ ፈለኩኝና ዶሮ ገዛው እና ነይ ግጭኝ አልኩሽ። እኔ ማን ነኝ? እኔ እንጃ። ሌላ ሰው እየጠበክ ነበር? ኧረ አይደለም። ማንንም መቼ መጣሽ? አሃ ማልመጣ መስሎ ነበር። ኧረ ማልቀሽኝ አይደል? My name is Shalom Harlow. I'm a model, a muse. እሺ ቤተሰቦቼ ዛሬ ቤቢ ይመጣል፣ አስተዋውቃችኋለሁ። ገንገበት አሁን ነው ያልኩት። ግባ ብለሽኛ እንዴ እንትራስ ዘይደ ወርዘት ካወራለን ግባልሽ ምን ተሳለሽ ሆና። እሺ ማይ ፋሚሊ ቤባ አጠገቤ ነው ያለው። ብስኩት ሲበላ ሪአክሽኑን እናያለን። አፈርደቼ ብላ ቢያንስ ለካሜራ እንኳን አታጎርሰኝ። ደበት ኩማረ ከርሳ እንጂ ፍቅር በቃ ይቅርታ ቀቀኝ በእናትህ እስካሁን አልተሳካም። አሁን አኮርፋለሁ። ተባብለኛል። እሺ አንቺ ታመሪያለሽ እንዴ? ቀልድ አይደል? ምን አጨማለሽ? ጨምላቃ እየቀለድን አይደል እንዴ? ለቪዲዮ ብለሽ አይደል እንዴ ያኮረፍሽው? በዛ ታመሪያለሽ እንዴ? ጭባ አይደለም እንዴ? ፋራ ነው አንተ ማርያም፣ በቃ ፋራ ነው አይደለም? ምን ያርግ? የተሰማውን እኮ የተሰማውን አይደለም። ለቪዲዮ ነው ብለዋለች እኮ ለቪዲዮ ማኮርፍ ዝም ብላ ባብለኛለችው። ጭራሽ ታመሪያለሽ እንዴ? ነው ብሎ ሳሪ ቅይር ይላል እንዴ? እንዴ ወዴት ያበራህ ነው አባቴ? ምንድነው በእናትሽ እድሜ ልክሽን ስልበጥት ያለሽ እንዴ? እንዴ ታዲያ እኔ ምን ላድርግ? አዎ ለኔ እንኳን አታስቢም እንዴ? መጨረሻ ባና ሞላ ስትለው ሴት ልጅ ደስ የሚለው እንዴ እኮ ጂም ጀምሪያ ወይ ጂም ጀምሪ። ምንድነው ጂም ነው የምትፈልገው? ጀምሪ በቃ ወይ ስለጀምራለሁ። አይ በቃ ምንድነው ይሄ? አንተ አይደለ እንዴ ጂም ቀጥቅጭ ያልከኝ? እና ጂም ቀጥቅጭ ምን የቂጥ አልኩ እንጂ ጫንቃ ለጥልጠሽ ትመጫለሽ እንዴ? ኧረ ጉብዬ ምን ነው ዛሬ እንደውም ያክም እንሰራለን። አሰራሻለሁ እኔ ማለት ነው። ጋሽዬ ሰላም ነው? ሰላም እንዴ? ሰፈር የዚህ ሰፈር ልጅ አይደል? ተወልጄ እዚሁ አብደልድዬ እዚሁ ነው ያደግኩት። ይኸው እዚህ አዎ አውቃለሁ። እንዴት ናችሁ? ደህና ነኝ። ኧረ አንድ ነገር ላስቸግሮ ነበር ጋሽዬ። ምንድነው? የሰውን ባለብኝ ጋሽዬ፣ የሰውን ባለብኝ ይመርቁኝ። ከሰውን ባያውጣ። አሚን ጋሽዬ አሚን። አይዞህ አሚን ጋሽዬ አትፍራ። አሚን። ሰው አይርገም። አሚን። አመሰግናለሁ ጋሽዬ። እኔ የምልዎት ጋሼ መታወቂያ ይዘዋል እንዴ? ለምን ዘይትና በርበሬ ይመጣልና ስኳርም አለው እንዳያመልጦት ነው። ብዙ ጊዜ እዚህ ሰፈር አላየሁትም። ልቀበልልዎት ነው። እሺ አንተ የተባረክልሽ ጋሽዬ። አመሰግናለሁ። ስሙትን ይገሩኝ። አቶ አባይ። አዎ አቶ አባይ ነው። እሺ ጋሽዬ እኔ የምልዎት ደንበጫ ብራንች አይርቆትማ። መተው የባንክ ደብተሮት መውሰድ ይችላል። ምን ነው አንተ? ምን ነው ጋሽዬ? ምን በዚህኛው ሐሳብ ጓደኛችን በጣም ከበድ ያሉ ኃጢያቶችን ነው የሚሰራውና ማለት ነው። በቃ ለንስሐ አባቴ መናገር አለብኝ ምናምን ነገር ሲል እኛም ማበረታታ ነው። ከዛ ንስሐ አባቱ ጋር ሄዶ ሙሉ ኃጢያቱን ተናዘዘ ማለት ነው። ከዛ በጣም ከበዳቸውና የንስሐ አባቱ ይሄንማ ለእናት ነው የምናገረው። ለምንድነው ልጄን ግንብራስ ብለህ የምትሰድበው? አይማርም፣ የቤት ስራ አይሰራም፣ የጭንቅላት ስራ አይሰራም። ይሄንን የሚያክል ጭንቅላት ተሸክሞ በእውቀት ካልተሞላ በኮንክሪት የተሞላ ግንብ ነው ማለት ነው። እማዬ ግንብ ብሎ ይሰድበኛል። ዝም በል ግንብራስ። እማዬ
ቀንና ሌሊት የምሰራው አንተን ለማስተማር ነው። ለምንድነው የቤት ስራ የማሰራው? ላጠና ስል ግንብ ራስ የሚለው ስድብ አይምሮዬ ላይ ይመጣብኛል። ለምንድነው ግንብ ራስ ሆኜ የተፈጠርኩት? እኔ ወለድኩ እንጂ አልፈጠርኩም። የፈጠረን ጠይቅ። ፈጣሪ ሆይ ለምንድነው እኔን ግንብ ራስ አድርገህ የፈጠርከኝ? እኔ ልጅ መሳቂያ መሳለቂያ መሆን አለብኝ? ምን ነው ልጄ ለምንድነው ያዘንከው? ትምህርት ቤት ግንብ ራስ ብለው ይሰድቡኛል። ዝም በላቸው። ፈጣሪ የፈጠረው ፍጥረት በሙሉ ቆንጆ ነው። እኔን ፈጣሪ አልፈጠረኝም ማለት ነው? ፈጥሮ ካል ግን ጭንቅላትን ትንሽ በዛ አድርጎታል። ግንብ ራስ መሆን አልፈልግም ልጄ። የላም ወተት ነጭ አይደለ? አዎ እውነት ነው፣ አይቀየርም። አንተም ራስን ለመቀየር አትሞክር። ምን ላድርግ? እሺ ልዩ ነህ። አንተን የሚመስል እዚህ ምድር ላይ ማንም የለም። ሂድና ወንድ ሁን። ከሰዳቢዎች በላይ ሆነ ቁም። ስድባቸው እንዲያንበረክክ አትፍቀድ። እሺ ተማሪዎች የቤት ስራ ሰራችሁ? ሰርተናል። ግንብ ራስስ? ሰርቻለሁ። ጎበዝ ግንብ ራስ። አመሰግናለሁ መምህር። ግንብ ራስ ስለ አልተናደድክም? አዎ አልናደድም። የምትሳደበውን አንተን መቀየር ባልችልም በአንተ ስድብ የተነሳ የሚጎዳው ስሜቴን ግን መለወጥ እችላለሁ። ፈጣሪ ቆንጆ አድርጎ ነው የፈጠረኝ። ይቅርታ ኤፍሬም፣ እስከዛሬ ስላሳዘነ ትልቅ ትምህርትን ያስተማርከው። ትትናክ ግን ግንብ ራስነትን አይለውጠውም። ግንብ ራስ ሆነህ ትወልዳለህ፣ ግንብ ራስ ሆነህ ትሞታለህ። ወደ ውስጥ የምናስገባው አየር ኦክሲጂን ከተባለ ወደ ውጭ የምናወጣው አየር ምን ይባላል? ሃይድሮጂን። ምን? ሃይድሮጂን። ሃይድሮጂን ወደ ውጭ የምናወጣው? እሺ አንተ ሞክር። ወደ ውጭ የማወጣው ሃይድሮጂን ነው። ምንድን ማስታውሰው ጭንቅላት ደግሞኩ እንደነበረው አውቃለሁ። ጭንቅላቱ የት ሄደ ነው አሁን ጥያቄ የሆነ። ጭንቅላቱ የት ሄደ? ሃይድሮጂን። ወደ ውስጥ የማስገባው ኦክሲጂን። እሺ ወደ ውጭ የማስወጣው ሃይድሮጂን። ይኸው ቸር ወላጅ ሰላም እንዴት ነው? እርስዎ ነው የሱ ወላጅ? እኔ ነኝ። ምን እንዳደረገኝ ያውቃሉ? ምን አደረገ ጋሺ? በጣም ስዕል ጎበዝ ከመሆኑ የተነሳ 100 ብር ወረቀት ላይ ስሎ የተማሪና ተማሪ ያጋድላል። ምን እሱ ብቻ እኔ ነው እርቃኔን ብላክቦርድ ላይ ስሎ ተማሪ ቀን ሙሉ ሲስቅብኝ ነው ያለው። ምን ነው ሳቁ? እሱ ገረሙት እንዴ? የሄድኩት ልጅ ሰራኝና አውቀዋል። ምን ሰራችሁ? ቆጣሪ ላይ ቅንጭ ስሎ እኔን ገሎኛል ነበር። የሳይንስ ራ እንግዲህ ፋሚሊ የዛሬውን ቪዲዮ እዚህ ጋር እናጠናቅቃለን። የእስካሁኑ ቪዲዮአችን ምን ይመስል ነበር? ሀሳባችን ኮሜንት ላይ ደቅ አድርገልን። ከዛሬው ቪዲዮ ምን ተማራችሁ? ምን አገኛችሁ? ምን ታዝናናችሁ? ምን እንጨምር? ምን እንቀንስ? ብቻ የተመቻችሁን ሀሳብ አስተያየት ኮሜንት ላይ ደቅ ታደርጉልናላችሁ። ሰብስክራይብ እና ላይክ አይረሳም። እሱ አይረሳም። ሰብስክራይብ ያደርጋሉ። ምን ያደርጋሉ? አሪፍ ነው። በቃ ካላመንክ አሁን ያሳያል። አርገው አርጉ። ማርያም ሰብስክራይብ አርጉ። ሰብስክራይብ ስታደርጉኝ ለውጡ። በቃ ለውጡ። ጉድፈላ እስካሁን በነበረው ቆይታ ምን ይመስል ነበረ? እንስረቅ አላልንም። ለውጡ። ወይኔ በላቸው ልጅ ልንጣ እንዴ ከበላችሁ ብዙ አልተገኘም። በስማ እና ቲክታክ ላይ ቪዲዮ ሼር ለምታደርጉን ሰዎች በጣም ነው የምናመሰግነው። በጣም ሰፖርተራችን ናችሁ። እና ብዙ ጊዜ ቲክታክ ላይ የምጠየቁን ጥያቄ አለ። ያው ዩቲዩብ ላይ መሽመሽ ነው ፖስት የምታደርጉት ምናምን ብላችሁ ላቀረባችሁን ጥያቄ እንግዲህ እነሆ መልሱን እንመልሳለን። ዩቲዩብ ቪዲዮ ፖስት የምናደርገው እንግዲህ ሁሉንም ባማከለ ሁኔታ ተማሪዎች ከትምህርት ሲለቀቁ፣ ስራ ሰራተኞችም ደግሞ ስራቸውን ሰርተው ወደ ቤታቸው ሲመለሱ ያው 11 ሰዓት አካባቢ ነው ፖስት የምናደርገው። ፖስት የምናደርግባቸው ቀናቶች ደግሞ በሳምንት 2 ቀን ነው ፖስት የምናደርገው። እሱም ሮብ 11 ሰዓት ላይና ከሰዓት ማለት ነው። ሮብ 11 ሰዓት ከሰዓት ላይና ቅዳሜ ከሰዓት 11 ሰዓት ላይ ነው ፖስት የምናደርገው ማለት ነው የዩቲዩብ ቪዲዮ። ሶ በዛ ሰዓት እኛ ሁሌም አለን አይደለ? ቃላችንም ደግሞ እናከብራለን። ሶ እኛ እናሳፍራችሁ። በቀጣይ ቪዲዮ እስክንገናኝ ቸርን ሰንብት።